ሰላም ጤና ይስጥልን። እንዴት ዋላችሁ? እንዴት አመሻችሁ? እንዴት አደራችሁ? ይሄ ቢሎ ኦፊሻል ነው። የውጭ ሀገር ገንዘቦችን በሀገራችን ስንት ብር እንደሆነ እውነተኛ መረጃ የምታገኙበት ቻናል ስለሆነ ሰብስክራይብ በማድረግ ጀምሩ። በመጀመሪያም በብላክ ማርኬት የአሜሪካን ዶላር በ178 ብር ከ00 ሳንቲ እየተገዛ ሲሆን በ181 ብር ከ21 ሳንቲ እየተሸጠ ይገኛል። በኢትዮጵያ ንግድ ባንክ በ151 ብር ከ60 ሳንቲ እየተገዛ ሲሆን በ154 ብር ከ64 ሳንቲ እየተሸጠ ይገኛል። በዳሽን ባንክ በ151 ብር ከ65 ሳንቲ እየተገዛ ሲሆን በ154 ብር ከ64 ሳንቲ እየተሸጠ ይገኛል። በአዋሽ ባንክ በ151 ብር ከ85 ሳንቲ እየተገዛ ሲሆን በ154 ብር ከ89 ሳንቲ እየተሸጠ ይገኛል። የእንግሊዝ ፓውንድ በ229 ብር ከ56 ሳንቲ እየተገዛ ሲሆን በ233 ብር ከ92 ሳንቲ እየተሸጠ ይገኛል። በኢትዮጵያ ንግድ ባንክ በ198 ብር ከ38 ሳንቲ እየተገዛ ሲሆን በ202 ብር ከ35 ሳንቲ እየተሸጠ ይገኛል። በዳሽን ባንክ በ204 ብር ከ74 ሳንቲ እየተገዛ ሲሆን በ208 ብር ከ83 ሳንቲ እየተሸጠ ይገኛል። በአዋሽ ባንክ በ205 ብር ከ88 ሳንቲ እየተገዛ ሲሆን በ210 ብር ከ00 ሳንቲ እየተሸጠ ይገኛል። ዩሮ በጥቁር ገበያ በ202 ብር ከ08 ሳንቲ እየተገዛ ሲሆን በ205 ብር ከ86 ሳንቲ እየተሸጠ ይገኛል። በኢትዮጵያ ንግድ ባንክ በ176 ብር ከ50 ሳንቲ እየተገዛ ሲሆን በ180 ብር ከ03 ሳንቲ እየተሸጠ ይገኛል። በዳሽን ባንክ በ177 ብር ከ44 ሳንቲ እየተገዛ ሲሆን በ180 ብር ከ99 ሳንቲ እየተሸጠ ይገኛል። በአዋሽ ባንክ በ179 ብር ከ94 ሳንቲ እየተገዛ ሲሆን በ183 ብር ከ54 ሳንቲ እየተሸጠ ይገኛል። የስዊዝ ፍራንክ በ217 ብር ከ65 ሳንቲ እየተገዛ ሲሆን በ221 ብር ከ78 ሳንቲ እየተሸጠ ይገኛል። በኢትዮጵያ ንግድ ባንክ በ184 ብር ከ98 ሳንቲ እየተገዛ ሲሆን በ188 ብር ከ68 ሳንቲ እየተሸጠ ይገኛል። በዳሽን ባንክ ዛሬ ላይ አልቀረበም። በአዋሽ ባንክ በ182 ብር ከ50 ሳንቲ እየተገዛ ሲሆን በ186 ብር ከ15 ሳንቲ እየተሸጠ ይገኛል። የተባበሩት አረብ ኤምሬት የዱባይ በብላክ ማርኬት በ47 ብር ከ77 ሳንቲ እየተገዛ ሲሆን በ48 ብር ከ68 ሳንቲ እየተሸጠ ይገኛል። በኢትዮጵያ ንግድ ባንክ በ41 ብር ከ28 ሳንቲ እየተገዛ ሲሆን በ41 ብር ከ10 ሳንቲ እየተሸጠ ይገኛል። በዳሽን ባንክ በ41 ብር ከ38 ሳንቲ እየተገዛ ሲሆን በ42 ብር ከ20 ሳንቲ እየተሸጠ ይገኛል። በአዋሽ ባንክ በ43 ብር ከ95 ሳንቲ እየተገዛ ሲሆን በ44 ብር ከ83 ሳንቲ እየተሸጠ ይገኛል። የሳውዲ አረቢያ ሪያል በብላክ ማርኬት በ47 ብር ከ14 ሳንቲ እየተገዛ ሲሆን በ48 ብር ከ03 ሳንቲ እየተሸጠ ይገኛል። በኢትዮጵያ ንግድ ባንክ በ40 ብር ከ40 ሳንቲ እየተገዛ ሲሆን በ41 ብር ከ21 ሳንቲ እየተሸጠ ይገኛል። በዳሽን ባንክ በ40 ብር ከ51 ሳንቲ እየተገዛ ሲሆን በ41 ብር ከ32 ሳንቲ እየተሸጠ ይገኛል። በአዋሽ ባንክ በ43 ብር ከ02 ሳንቲ እየተገዛ ሲሆን በ43 ብር ከ88 ሳንቲ እየተሸጠ ይገኛል። የቻይና ዩዋን በብላክ ማርኬት በ24 ብር ከ97 ሳንቲ እየተገዛ ሲሆን በ25 ብር ከ45 ሳንቲ እየተሸጠ ይገኛል። በኢትዮጵያ ንግድ ባንክ በ21 ብር ከ04 ሳንቲ እየተገዛ ሲሆን በ21 ብር ከ46 ሳንቲ እየተሸጠ ይገኛል። በዳሽን ባንክ በ21 ብር ከ03 ሳንቲ እየተገዛ ሲሆን በ21 ብር ከ45 ሳንቲ እየተሸጠ ይገኛል። በአዋሽ ባንክ በ23 ብር ከ08 ሳንቲ እየተገዛ ሲሆን በ23 ብር ከ55 ሳንቲ እየተሸጠ ይገኛል። የዛሬው የውጭ ምንዛሪ ገበያ ይህንን ይመስላል። እናም ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ቻናሉን ደግሞ ሰብስክራይብ በማድረግ
ትብብራችሁን አሳዩን።